እና መዳም ቤት ነው የምሰራው። ሉፐስ ኦፍ ሲስተም የሚባል በሽታ አለብኝ። በሽታው አይድንም፣ አትድኑም ቢሉንም ተስፋ ቢያስቆርጡንም ግን እኔ ለ8 ዓመታት ያህል ቤት አልሰራም፣ ባንክ ቤት ብር አላስቀምጥም፣ ወርቅ አልገዛም፣ ቤተሰብ አልረዳም። ለ8 ዓመት ያህል በእነዚህ መድኃኒቶች ነው የምኖረው። በቲክቶክ ባሸንፍ መድኃኒቴን የምገዛበት መንገድ አስተካክላለሁ። ለምን እዚህ ምድር ላይ እስካለው ድረስ እስከ ህይወት ፍጻሜ ድረስ መድኃኒት ስለምወስድ። ይህንን ቪዲዮ የምታዩ በሙሉ እንግዲህ በእርግጠኝነት እንደማታሳፍሩኝ ተስፋ አደርጋለሁኝ። የምር እህታችን እንርዳት። መዳም ቤት ነው ያለችውና በነገራችን ላይ ቪዲዮ ለብቻው ልሰራ አስቤ ነበር፣ ግን ከልጆች ጋር እየተመችኝ አይደለም። ግን ልጆች ሲተኙልኝ እሰራላታለሁ እና እባካችሁ ፎሎ አድርጓት። አንድ ፎሎ ለእናንተ፣ አንድ ፎሎ ለእሷ 1 ብር ነው በእናንተ ማለት ነው። እና በተለይ 70,000 ፎሎወር አለኝ እና 70,000 ሰዎች እስቲ ገብታችሁ ፎሎ ብታደርጓት በቃ እንዴት እንደምደሰት አትጠይቁኝ ማለት ነው። በመጀመሪያ ያው ማስኩን እንዳያችሁት ነው፣ የምርጥ የፀጉር ማስክ ነው የሰራሁት። ሰርታችሁ ተጠቀሙት። በጣም ቀላል ነው። ስለ ማስኩ ሳላብራራላችሁም እንግዲህ ዛሬ ለእርዳታ ነው የመጣሁት። ለመጀመሪያ ጊዜ ነው ቪዲዮ የምሰራው እንደዚህ በእንደዚህ አይነት እና ፎሎ አድርጓት። የመዳም ቅመም ነች እና እንዲሁም ደግሞ ሰው ቤት እየኖረች ነው እራሷን የምታስታምመው። እንደሰማችሁት እኛ በብዙ ነገሮች ተስፋ እንቆርጣለን፣ ነገር ግን ብዙ ጠንካራ የሆኑ ሴቶች ደግሞ አሉና ከነዛ ሰዎች ጎን የመቆም ደግሞ ግዴታ አለብን። ስለዚህ እባካችሁ አንዳንድ ፎሎ ብታረጓት 1 ብር ነውና በድጋሚ ፎሎ አድርጓት። ልባማ ሴት ሜንሽን አደርግላችኋለሁና ሜንሽን ባደረግኩ መሰረት ገብታችሁ ፎሎ አድርጉልኝ። ከልብ ነው ማመሰግነው። ፎሎ የምታደርጓት በእኔ ሄዳችሁ ማለት ነው። የምር ነግበኔ ነውና የሰው ልጅ ምን እንደሚደርስበት ምን እንደሚያጋጥመው አይታወቅም። ስለዚህ እንተባበር፣ እርስ በርሳችን እንደጋገፍ። እንዲሁም ደግሞ ቻሌንጁን ለራሳቸው አሳልፈው አንቺ ላንቺ ይሻላል ብለው ለሰጡ እህቶች እናመሰግናለን። ፎሎ ማድረጓችሁን እንዳትረሱ። ፎሎ አድርጓት።